በተለይ የናቹራል ሳይንስ ሰዎች ሳይኮሎጂን እንደ ሳይንስ ለማየት ይቸገራሉ በጣም የህክምና ሰዎች ራሱ እንኳን አነሳኸው በጣም ሶፍት ሳይንስ ነው የሚል ሐሜት አለበት በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው ለብቻ የሚያናግረው እሱ ነበረ ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝና በላው አለ ብሎ ነገር እንደ ማህበረሰብ ተሳስረን አንዱ ካንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሐዘኑ ፈረንጅ መሆን ያቅተዋል እና በጣም ከባድ የሚሆነው እሱ ይመስላል በጣም ባይዘይ ስለ ሞት ውልደት ነው በቤተክርስቲያን እንደዛ ነው የሚተረጎመው ወይ በርዝዴይ ፎር ኢተርናል ላይፍ ወይም ለዛኛው ህይወት ተወለድክ ወደዛኛው ህይወት ነው እንግዲህ እዛ ስንሄድ የምናከብረው በርዝዴይ ሞትንበትን ቀን ይሆናል ከዛ ውጭ በጣም ብዙ ኤሌመንቶች እኮ የተወሰዱት የሳይኮሎጂ ኤሌመንቶች ከሃይማኖት ነው የቴራፒ ሴሽን እኮ ኮንፌሽን እኮ ነው ንስሐ አባት የሚሰራው ስራ ነው ሳይኮሎጂ ሲባል አይምሮ ላይ የሚመጣውን ነገር ባቅደስ ይለኛል ብዙ ጊዜ ቴራፒ ሰዎች ሲመጡ ያው ግዴታ ስለሆነባቸው የሚመጡ አሉ ሰው ገፍቶ በግድ ያስፈልገዋል ብሎ የሚያስገባቸው ሰዎች አሉ ፈልገውም የሚመጡ አሉ ግን መጀመሪያ መረዳት የምፈልገው ያላቸው አመለካከት ምን ይመስላል የሚለውንም ለማወቅ ቴራፒ ሲባል ወይ ስነ ልቦና ሲባል አይምሯችሁ ላይ ምን ይመጣልላችኋለሁ ዝም ብዬ ያው ቴራፒ ሩም ስለሆነ የመጡት ግን አሁን ለአንተ ደግሞ ሳይኮሎጂ ሲባል አይምሮ ላይ መጀመሪያ የሚመጣው ነገር ምንድን ነው አመሰግናለሁ መጀመሪያ ስለተጠራው እኔ በጣም ደስ ብሎኛል ሲጀመር በጣም አስቸግሬ ነው የመጣልኝ እና ቴንክ ዩ ሶ ማች በጣም አስቸግሬ የመጣው ሳይኮሎጂ እንግዲህ ያው ስለ ሰው ልጅ ቢሄቪየር እና ማይንድ የሚያጠና ሳይንስ ነው በቤተክርስቲያን አካባቢ ባለ ሰው አይን ሳየው አንድ የሚያስታውሰኝ የመጽሐፍ ቅዱስ ቃል አለ ቅዱስ ጳውሎስ የተናገረው ምንድነው ያለው የሚታዩት ነገሮች ሁሉ ከሚታየው እንዳልሆኑ በእምነት እናስተውላለን ይላል ምን ማለት ነው አሁን ዓለማችን ላይ ያለው ተራራው ዛፉ ወንዙ እግዚአብሔር የፈጠረው ፍጥረት ሁሉ ሰውም ሁሉም ነገር የሚታየው ነገር ማለት ነው ከማይታየው አምላክ የተገኘ ነው ስለዚህ የሚታዩት ሁሉ ከማይታየው እንደሆኑ በእምነት እናስተውላለን ይላል ይሄ ለእግዚአብሔር የተነገረ ቃል ነው ምድር ላይ ያሉት ሰው ሰራሽ ነገሮች ደግሞ ስናያቸው ሰው የሰራቸው ነገሮች ሁሉ የሚታዩት ነገሮች ከማይታየው የሰው ማይንድ የተገኙ ናቸው የሰው አይምሮ የተገኙ ናቸው ምክንያቱም መጀመሪያ የሚያልቀው ጭንቅላት ውስጥ ነው ምንም አይነት ዲዛይን ምንም አይነት ስራ ምንም አይነት ኮንስትራክሽን ቢሆን በአይምሮ ላይ ነው የሚያልቀው ጥሩም ስራ መጥፎም ስራ ማለት ነው ስለዚህ እኔ ልክ ሳይኮሎጂ ሲባል መጀመሪያ አይምሮ ላይ የሚመጣው የመጽሐፍ ቅዱስ ቃል ይሄ ነው ሁለተኛው ነገር ሳይኮሎጂ እንግዲህ በጣም ውስብስብ የሆነውን የሰው ማይንድ የሚያጠና ዘርፍ ነው ምናልባትም በሳይኮሎጂ ደረጃ ስፋት ያለው የጥናት መስክ ያለው ሌላ ሳይንስ ያለው ሁሉ አይመስለኝም ለምንድነው የምንምለው ለምሳሌ ባዮሎጂ ምን እንደሚያጠና ይታወቃል ኬሚስትሪ ምን እንደሚያጠና ይታወቃል ፊዚክስ ምን እንደሚያጠና ይታወቃል ስተዲ ኦፍ እንደዚህ ተብሎ ስፔሲፊክ የሆነ ኤሪያ ኦፍ ስተዲ አለ ሳይኮሎጂ የሰውን ማይንድ ነው አሁን የሚያጠናው ግን የሰው ማይንድ ከዩኒቨርስ ስርዓት በላይ በጣም ሰፊና ውስብስብ ስለዚህ አንድ ማንኛውም ሰው ማለት ነው በአስተሳሰቡ ከፍ ያለም ዝቅ ያለም ቢሆን የአይምሮ ስርዓቱ የብሬን ስትራክቸሩ ከከዋክብት ስርዓት በላይ በጣም የተወሳሰበ ነው ስለዚህ ዓለም ላይ አሁን በብዙ ቢሊዮን 8 ቢሊዮን አሁን ገብተናል 8 ቢሊዮን ዩኒቨርሶች ናቸው ያሉት ዓለም ላይ ማለት ነው የአንድ ሰው ማይንድ ዩኒቨርስ ከሆነ የከዋክብትን ሲስተም የሚያህል ውስብስብነት ካለው 8 ቢሊዮን ዩኒቨርሶች አሉ ይሄን 8 ቢሊዮን ዩኒቨርስ የሚያጠናው ፊልድ ሳይኮሎጂ ነው ምክንያቱም አሁን እኔን በማጥናት የኔን ማይንድ በማጥናት የሌላው ሰው ማይንድ እንደዚህ ነው ማለት አይቻልም ሁሉንም ሰው ሳይኮሎጂ ለምሳሌ አንቺ ጋር ሰዎች ቴራፒ ሲመጡ ከዚህ በፊት የሆነ ሰው የነገረሽን ኬዝ ይዘሽ እነሱ ላይ አፕላይ አታደርጊው ለመጀመሪያ ጊዜ ቴራፒ እንደምትሰጪ ያህል ነው እንግዲህ በመጽሐፍ ቅዱስ ትልቁ ቴራፒስት እግዚአብሔር ነው ለብቻ የሚያናግረው እሱ ነበረ ለምሳሌ አዳም መጥቶ የሰጠኝ ሴት ከዛፉ ሰጠችኝና በላው አለ ብሎ ነገር ለምን ከዛፉ ሰጠሽው አላላት ያደረግሽው ምንድነው ነው ያላት የራሷን ስቶሪ እንድትተርክ እድል ሰጥቷታል ለብቻዋ ማለት ነው ስለዚህ እያንዳንዱ ሰው የየራሱ ፐርስፔክቲቭ የየራሱ አስተሳሰብ አለው ስለዚህ ሳይኮሎጂ
ልምድ እያለው ልምድ የሌለው የሚሆን ፊልድ ነው ማለት። ከዚህ በፊት በጣም ብዙ ሰዎች ቴራፒ ሰተሽ ሴሽን ኖሮች ሊኖር ይችላል። አሁን የሚመጣውን ሰውዬ ግን ለመጀመሪያ ጊዜ ቴራፒ መስጠት ልትጀምሪ ነው እና እርግጠኛ የማይሆንበት በጣም ሰፊ እንደዛ ይመስለኛል። በጣም በሚያምር ሁኔታ ነው የገለጽከው። ለዛም ይመስለኛል ከባድ የሚያደርገው፣ ለዛም ይመስለኛል ሁሌ ማንበብ፣ ሁሌ ከአዳዲስ ጥናቶች ጋር ራስን ማስተዋወቅ የሚያስፈልግ ፕሮፌሽን የሆነው ለዛ ይመስለኛል። አዎ፣ በነገራችን ላይ የፈጠረው አምላክ ራሱ የሰው ልብ እንዴት አይነት ነው ይላል። እንዴት ክፉ ነው አይመረመርም ይላል የፈጠረው። አስቢው እንግዲህ እኛ የሰው ልብ መመርመር የሚችል ፈጣሪ ነው አይደለ? እሱ ራሱ ልብን ይመረምራል፣ በአይምሯችን ያለውን ያውቃል። እንዴት አይነት ጥልቅ ነው ይላል። ስለዚህ የፈጠረው እንዲህ ከገረመውና ከጠለቀበት ያልፈጠርኩትን እንዴት ነው የማደርገው? እና የእያንዳንዱ ሰው ማይንድ በጣም ውቅያኖስ ማለት ነው። እና እንደዛ ነው። በጣም ልክ ነህ። ብዙ ሰዎች በአንድ ሴሽን ወይ በሁለት ሴሽን ሶሉሽን አግኝተው የሚሄዱ ይመስላችኋል። እና ይህንን ኢንተርቪው ሲያዩ በጣም የሚረዱን ይመስለኛል። ጊዜ ለምን እንደምንወስድ፣ ቴራፒ ረጅም ጊዜ ለምን እንደሚፈጅ፣ ቢያንስ 6 ሴሽን 8 ሴሽን ሊያስፈልግ እንደሚችል የሚረዱ ይመስለኛል። ምክንያቱም መጀመሪያ የመጣውን ሰው መረዳት አይነት ስራ ነው የሚሰራው። ከዛ ነው ምን አይነት ሁኔታ ይዞ መጣ ወደሚለው የሚካሄደው እና በደንብ ነው ያንን የገለጽክልኝ። መንፈሳዊነት አንዳንድ ሰዎች ሳይኮሎጂ እና እምነት የሚቀላቀል አይመስላቸውም። እናንተና እምነት ተስማማላችሁ እንዴ የሚል አይነት ወይም ደግሞ በተለምዶ ያው ሳይኮሎጂ ግማሹ ከፊሎዞፊ የመጣም ብራንች አውት የሚያደርገ ፊልድም ስለሆነ ፍልስፍናና እምነት አይገናኝም የሚል አይነት ነገር እንዳለ ሆኖ ሳይኮሎጂም እንደዛው አብሮ ይደባልቁታል። ይገናኛል ወይስ አይገናኝም? ማለት ይሄ የልጅ ልጅና አያት ላይ ያለ ጸብ ማለት ነው። ምክንያቱም የትኛውም ዓለማችን ላይ ያሉ ዩኒቨርሲቲዎች የመጀመሪያ ፊልዳቸው ቴዎሎጂ ነው። በቴዎሎጂ በሃይማኖት ነው የሚጀምሩት። ከዛ ቴዎሎጂ ፊሎዞፊን ወለደ፣ ፊሎዞፊ ሳይንስን ወለደ። ከዛ በኋላ የመጡ ናቸው ሳይኮሎጂ የምንላቸው ነገሮች። ስለዚህ የፊሎዞፊ ልጅ ነው ማለት የሃይማኖት የልጅ ልጅ ነው ማለት ነው። ስለዚህ እንዴት ነው የማይገናኘው? ነው ሊገናኝ ሊለያይ አይችልም። አንደኛው ነገር። ሁለተኛ ሳይኮሎጂ እንግዲህ አንዳንድ ሰዎች እንደውም በተለይ የናቹራል ሳይንስ ሰዎች ሳይኮሎጂን እንደ ሳይንስ ለማየት ይቸገራሉ። በጣም የሕክምና ሰዎች ራሱ እንኳን አነሳኸው በጣም ሶፍት ሳይንስ ነው የሚል ሀሜት አለበት። ሳይኮሎጂውም ለሳይንስ ሰዎች እንደ አፒሊንግ ለመሆን በጣም የሆነ ኳንቲፋይ ለማድረግ ሲሞክር ለመስፈር ሲሞክር ምናምን ይታያል። ቢሄቪየራሊስቶች የሚሞክሩት ሙከራ ማለት ነው። ሰው ግን ሊሰፈር አይችልም። ሳይኮሎጂ የሚሰፈር ነገር አለ፣ ግን መሰፈር የሚሞከረው ሳይንስ ነው ለማለት ነው። እና በጣም ሶፍት ሳይንስ ነው ለሃይማኖት ይቀርባል የሚል ትችት አለበት፣ ሀሜት አለበት፣ እንዲሁም ፊልዱ ማለት ነው። ከዛ ውጭ ግን ሳይኮሎጂ የሰውን ማይንድ ከሆነ እቆጣጠራለሁ የሚለው በሰው ማይንድ ላይ እንግዲህ እውነትም ሆነ ልክም ሆነ ውሸትም ሆነ ሃይማኖት ማለት ነው። እውነትም ሆነ ውሸትም ሆነ ሲግኒፊካንትሊ በሰው ማይንድ ላይ ተጽዕኖ ያለው ትልቅ ነገር ነው ሃይማኖት። ስለዚህ አንድን ሰው በአይምሮ ላይ በአስተሳሰቡ ላይ በጠባዩ ላይ ያለበትን ችግር ኪዩር ለማድረግ ህመም ከሆነ ኪዩር ለማድረግ በአይምሮ ላይ ትልቅ አስተዋጽኦ ያለውን ፊልድ ኢግኖር ማድረግ አይችልም። ሃይማኖት በዓለማችን አስተሳሰብ ላይ ኤቲስቱም ቢሆን ማለት ነው ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም። ሳይንሱም ቢሆን ከሃይማኖት አስተሳሰብ ቅኝት ሊወጣ አይችልም። የፈለገ ፍልስፍና ቢኖር ለምሳሌ የአውሮፓን ሬኔሳንስ ወይም የጣም የስልጣኔው ዘመን ብታይ ከሱ በፊት ሃይማኖት ነው ያን ኢንላይትመንት ያመጣው። እነ ኒቼ እንደሚሉት ማለት ነው። ባያምኑበትም እንኳን የሃይማኖትን ኮንትሪቢዩሽን ኢግኖር ማድረግ አይቻልም። ስለዚህ በዚህ ደረጃ ለኢንላይትመንት፣ ለሳይንስ፣ ለፊሎዞፊ አስተዋጽኦ ያደረገና ተጽዕኖ በቀላሉ ሊናቅ የማይችል ዘርፍን ንቆ የሰውን አይምሮ አክማለሁ ማለት አይችልም ሳይኮሎጂ። ስለዚህ በጣም የሚገናኝ ነው። ከዛ ውጭ በጣም ብዙ ኤሌመንቶች እኮ የተወሰዱት የሳይኮሎጂ ኤሌመንቶች ከሃይማኖት ነው። የቴራፒ ሴሽን እኮ ኮንፌሽን እኮ ነው። ንስሐ አባት የሚሰራው ስራ ነው ሳይኮሎጂ የሚሰራው። ንስሐ አባቶች ኑዛዜ ማለት ቁጭ አድርጎ ሰውን መስማት ነው። እንደውም የሚገርምሽ ኮንፌሽን በግዕዙ ኑዛዜ ነው የሚባለው። ኑዛዜ ማለት ብዙ ጊዜ ውርስ ምናምን ሰው ሊሞት ሲል ነው ኑዛዜ የሚለው፣ ግን ግዕዙ ናዘዘ አረጋጋ ነው። ኑዛዜ መረጋጋት ማለት ነው፣ ሪሊፍ ማለት ነው።
እንትን በዚህ ዘብራዘርስ ካራማዞቭ ላይ የዶስቶቭስኪ እንግዲህ የራሻ ኦርቶዶክሶች እንደ ሰከንድ ባይብል የሚሉት ነው። በጣም ብዙ ሃይማኖታዊ እንትኖች አሉት እና እዛ ላይ አንድ ልጅ ተናዞ ሲወጣ ሪሊፍ ሲያገኝ አይነት ሴሽን አለው እና በቃ ይሄ እኮ ነው ቴራፒ ማለት። ለንስሐ አባት መናገር የለመደ ለሳይካትሪስት አያስቸግርም። ከዛ ውጭ ያኛው ጸሎት ስላለው አብሶሌሽን ስላለው የሚፈጸም ሪቹዋል ስላለው ጠበል ስላለው ምናምን ነው። እናንተ ይህን ማድረግ ላትችሉ ትችላላችሁ። ግን ትልቁ የቴራፒ በጣም ወሳኙ ክፍል ማዳመጥ ነው። አክቲቭ ሊስኒንግ እያለን እኛ የቀየር ነው። በደንብ ስትሰሙ ነው። ንስሐ አባትን መጀመሪያ መስማት ነው የመጀመሪያ ስራቸው። ጸሎት ቴራፒ አይደል እንዴ? ሰው እኮ ሲጸልይ ለእግዚአብሔር እየነገረ ነው የውስጡ። ከጥልቁ ጠራሁ አቤቱ ይላል ዳዊት። ከጥልቁ ማለት ከውስጠኛው ስሜቴ ማለት ነው። የሚሰማውን ሁሉ ማውጣት ነው እና ይህንን የመሳሰሉ በጣም ወሳኝ የሆኑ የሃይማኖት በጎ እሴቶች ቫሊዩስ የወሰደ ስለሆነ ሳይኮሎጂ ብዙ ባንቃቃር ይሻላል። ብዙ የሚያመሳስለን ነው። በጣም እንዳልከው ነው። የልጅ ልጅ ነው የሚለው በጣም ይገልጸዋል። ስለ አክቲቭ ሊስኒንግ ብለሃል። ነን ጀጅመንታል መሆን፣ አለመፍረድ፣ የመጣውን ግለሰብ እንደ ግለሰብ ተቀብሎ ማዳመጥ፣ ጥሩም መጥፎም ሳይሉ ኢምፓቲ፣ ርህራሄ ማሳየት የመሳሰሉትስ በጣም ከሃይማኖት የሚመጡ ነገሮች አይደሉ? በትክክል ማለት እንግዲህ ክርስቶስ እንደ ስነ ልቡናዊ ሕክምና እንደሰጠ ሆኖ ስናየው ለምሳሌ ሳምራዊቷን ሴት ትሪት ያደረገበት መንገድ ለማንኛውም የሳይኮሎጂ ትሪትመንት ለሚሰጡ ሰዎች ትምህርት ነው። ሀርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳሉ እና ይቺ ሴት በጣም መገለል የደረሰባት ያልተሳኩ ትዳሮች ያሳለፈች የማህበረሰብ መገለል ያለባት ጥሩ ስሜት ላይ የነበረች አይደለችም እና ክርስቶስ መጥቶ በመጀመሪያ ውሃ ጠጭኝ በማለት ነው የጀመረው። እሷን ሊረዳ እንደመጣ ሳይሆን ከእሷ እርዳታ እንደሚፈልጉ ነው ኮንቨርሴሽኑን የጀመረው። ውሃ ጠጭኝ አላት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ከዛ በዛ ላይ ደግሞ ጉድጓዱ ጥልቅ ነው፣ መቅጃ የለህም አለችው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ የህይወትን ውሃ እንዲሰጥሽ ትለምኙ ነበር አላት። ቀስ እያለ አንተ ከያዕቆብ ትበልጣለህ ትለዋለች። እኔ ያዕቆብ ፈጣሪ እኮ ነኝ፣ እኔ ማን እንደሆንኩ አታውቂምም አላለም። ከዛ እየቆየ ቀስ እያለ ነው እየጠየቃት የመጣው። ከዛ ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። እኛ አላቅም ባል እንደሌለሽ አላላት። አሁን ያለው ባልሽ 5 ባሎች ነበሩሽና አሁን ያለው ባልሽ ትክክል ስላልሆነ ህጋዊ ስላልሆነ ባል የለኝም ማለትሽ መልካም ነው ያላት። ከስተቷ ውስጥ እውነት ነው ያወጣው። ጀስቲፋይ ያደረገው ማለት ነው ያለችው። ከዛ ነቢይ እንደሆን ካለው ምን መጨረሻ ላይ ኢየሱስ የሚባል ክርስቶስ የሚባል መሲህ እንደሚመጣ እናውቃለን፣ እሱ ሁሉን ይነግረናል ስትለው የሚያናግርሽ እኔ እርሱ ነኝ አላት። ከዛ በኋላ የልቤን የነገረኝን ነው ይውልኝ ብላ ሰው ተናገረች። እንግዲህ ከቁጣ ከኢጎ ከስሜት ውጪ ተሆኖ የሰውን ቁስል እንግዲህ የሚነጫነጭ ጸባዩ ጥሩ ያልሆነን ሰው ታግሶ ትሪት ማድረግ እንደሚቻል ነው እያሳየን ያለው። ስለዚህ ብዙ መጥቀስ የምንችላቸው የሰውን በጣም የጭንቀትና የመገለል የመከፋት ስሜት መታገስ መቻል፣ አዘኔታ ማሳየት የመሳሰለውን ርህራሄ ማሳየትም በሃይማኖት በጣም ያሳያል። በጣም ልክ ነህ። ስለ ኢምፓቲ ስናነሳ ርህራሄ የሚለው ይመልሰው አይመልሰው አላውቅም አማርኛው፣ ግን አንዳንድ ሰዎች ሲቸገሩ ስታዝንላቸው የማይፈልጉ አሉ። ሲቸገሩ ደግሞ እንዲታዘንላቸው የሚፈልጉ ሰዎች አሉ። ርህራሄን ከሲምፓቲ ጋር እንዴት መለየት እንችላለን? አዎ እኔ ከአድራጊው አንጻር ልንገርሽ። ምንድን ነው አንድ የመጽሐፍ ቅዱስ ቃል አለ እዚህ ያዕቆብ መልእክት ላይ ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ይላል እና እግዚአብሔርን ሰጪ ነው ብቻ አይደለም እያለ ያለው ያዕቆብ፣ ሳይነቅፍ ነው የሚሰጠው። እግዚአብሔር እንደሰጠን ሁሉ እስክንረሳ ድረስ እድል ሰጥቶናል። የእሱ ስጦታ የሚገርመው
አያስታውስም። አሁን ሰው የሆነ ስጦታ ሰጥቶ በጣም ምነው ባልሰጠኝ እስክትይ ድረስ ሊያስታውስሽ ይችላል። እንዴት ነው የሰጠው ነገር እየተጠቀምክበት ወደድከው፣ ልብስ እኮ አምሮብሃል፣ ይሄ ነገር በጣም ተስማምቷል እያለ ያስታውሳል። የሆነ ጊዜ ገንዘብ አውጥተው የሆነ ሰው ረድተው አስተማሩት፣ ሁሌ እንዳስተማሩት ያወራል። እንደው ምነው ባላስተማሩኝ ወይ ደግሞ ያወጡትን ወጪ በከፈልኳቸው እስኪል ድረስ ሰዎች ያደረጉትን ነገር እያስታወሱ ያሸማቀቃሉ። ሰው ያዕቆብ ምን አለ? ማንም አንዳች ቢጎለው ሳይነቅፍ በልግስና ከሚሰጥ ከእግዚአብሔር ዘንድ ይለምን ነው። ትክክለኛ ስጦታ እንደሰጡ መርሳት ነው። ሰውየው ላይ ደግሞ የበላይነት ስሜት አለማሳየት ማለት ማዘን ጥሩ ነው፣ ግን ደግሞ የተሰጠውን ስጦታ ኢንጆይ እንዲያደርግ እድል መስጠት ያስፈልጋል። ዞር ማለት ያስፈልጋል። እግዚአብሔር በየቀኑ እየመጣ ስለምንተነፍሰው አየር ስለምንንቀሳቀሰው እንቅስቃሴ እንዴት ነው እግርህን እየተጠቀምክበት ነው በደንብ አይልም። በቃ ሰጥቶናል፣ አይምሮ ሰጥቶናል፣ ኦፐሬት እንድናደርግበት ነው የሰጠና ጥንቃቄ የሚያስፈልገው ሽባም ሊያደርጋቸው ይችላል አንዳንዴ የምናሳየው ሀዘኔታ እና እዛ ላይ ጥንቃቄ በጣም ማለት ምን ውስጥ ነው ያለሁት እንዲሉ ማለት በጣም እንዲሰማቸው ሊያደርጋቸው ከሆነው በላይ ሊያደርግ ይችላል። ስለዚህ መርዳት ህልፕ ማድረግ ግን እዚህኛው ላይ ከፍተኛ ጥንቃቄ ማድረግ ያስፈልገዋል። ከኢምፓቲ ጋር ተያይዞ ለቅሶ ቤት ላይ ያው ሰው ለማጽናናት እንሄዳለን አይደለ? ሰው ያጡ ሰዎች ጋር ስናጽናና ግን አንዳንዴ ከማጽናናት ይልቅ የበለጠ ሀዘናቸውን ወይ እንዳይገልጹ ወይ ደግሞ እንዳናግዛቸው ሆነን እንመለሳለን። በማወቅም ባለማወቅም ምንድን ነው ማድረግ የምንችለው? እንደዚህ አይነት ሁኔታ ውስጥ የገቡ ሰዎች ጋር ስንሄድ ምን አይነት ማይንድ ሴት ነው ይዘን መሄድ ያለብን? ምክንያቱም በጣም መዘጋጀት ያለብን ይመስለኛል። ለቅሶ ለመድረስ ብለህ ዝም ብለህ የምትወጡ አይነት ነገር አይደለም። በተለይ የቅርብ ሰው ከሆነ የምታጽናናው ሰው ስራዬ ብሎ አስቦ መሄድ ያለብን ይመስለኛል። በመጀመሪያ ለቅሶ ቤት ስንሄድ እንደ ቴራፒስት ራሳችንን ባናይ ጥሩ ነው። የመጀመሪያው መፍትሄ እሱ። እንዴት? እነዚህ ሰዎች ያ የሚወዱት ሰው ከሞተባቸው ገና 1 ቀን 2 ቀናቸው ነው። መሞቱን ማምነው አልጨረሱም። ታይም የሚፈልግ ነገር ነው። ጉዳዩንም አድሬስ ማድረግ ላያስፈልግ ይችላል። ሄዶ ቤታቸውን ማጽዳት ሊቻል ይችላል። ምግብ ማቅረብ ሊሆን ይችላል። ነገሩን እኮ ጉዳይ ማድረግ ራሱ ላያስፈልግ ይችላል። ማለት ገና ኢትስ ቱ እርሊ ጉዳዩን አድሬስ አድርጎ ታየው ተጽናና ብሎ ለመምከር በጣም እንደ አብሮ ማዘን ይሻላል። አብሮ ማልቀስ የተሻለ ነው። መጀመሪያ እንዲያለቅሱ እድል መስጠት፣ ሩም መስጠት ያስፈልጋል። እግዚአብሔርም አልከለከለም። ክርስቶስም እንደሚያስነሳው እያወቀ ለአልዓዛር አልቅሷል። ስለዚህ ለቅሶ የተፈጠረው አንዱ እግዚአብሔር ራሳችንን ኪውር የምናደርግበት መንገድ አድርጎ ነው የሰጠን ለቅሶ። ስለዚህ እነዚህ ሰዎች እግዚአብሔር ያልከለከላል እንባ ሰጥቷል። በሀዘን ጊዜ የሚወጣ እንባ የሚባል ሪሊፍ የሚሰጥ የሆነ ነገር አለ። ያንን እንዲያለቅሱ እድል መስጠት ያስፈልጋል። ከተቻለ አብሮ ማልቀስ፣ አብሮ ማዘን። በነገራችን ላይ እንዳዘንሽ ስታዝኝ ሰዎች አብረውሽ ማዘናቸውን ማየት የራሱ ትንሽ ያጽናናል። በጣም የኢዮብ ጓደኞች እዚህ ላይ በጣም ጥሩ ምሳሌ ይሆናሉ። ኢዮብ ሁሉ ነገር እንግዲህ 10 ልጆች ሞተውበት ሀብት ንብረቱ ወድሞበት በቁስል ተወርሶ ወድቆ ሲያዩ ይላል እንዳዩት አለቀሱ፣ ማቅ ለብሰው አብረውት አለቀሱ ይላል። ይሄ ቴራፒ ነው። ከዛ በኋላ ያደረጉት ነው ጥሩ ያሉ ነው። ከዛ በኋላ ወደ ትራውማ መለሱት። ምንድነው ጀስቲፋይ ለማድረግ ሞከሩ። እግዚአብሔር ስለ ኃጢአትህ ነው እንደዚህ ያደረገብህ እንዴ እኔ ምን አደረኩ ይላል ኢዮብ። አይ አንተ እግዚአብሔር ብለው ብዙዎቹ ለእግዚአብሔር የምንጠቅሳቸውን ጥቅሶች ተናግረዋል። ሰዎች በጣም ፖኤቲክ ናቸው። ጓደኞቹ ከበው በጣም አሳመኑት። በቃ መጨረሻ ላይ በቃ አዋጥፍቼ ነው እንደዚህ የሆንኩት እስኪል ድረስ ኢዮብ ማለት ነው። በጣም የሚገርምሽ ግን ታሪኩ ሲያልቅ እግዚአብሔር መጥቶ እግዚአብሔርን ደግፈው ነው የተከራከሩት የኢዮብ ጓደኞች። ቁጣዬ በእናንተ ላይ ነዷል ነው ያላቸው። ምን አግብቷችሁ ነው? አንዳንዴ እግዚአብሔር እንዲህ ለማድረግ አስቦ ነው እንዲያደርገው ብሎ በሰው ህይወት ላይ አስተያየት መስጠት አንችልም። እግዚአብሔር እንዲህ ላረግ ብዬ ነው እንዲያረግኩበት ሰውየው ላይ በለው ብሎ አላከን። ምን ለምን እንዳረገ የሚያውቀው እሱ ነው። አብሮ ማዘን ይሻል ነበር እና እነሱ መጥተው አንተማ ብታጠፋ ነው እንጂ ያለ ምክንያትማ እንዲያረግህም ብለው በእግዚአብሔር ሳይድ ሆነው በመናገራቸው ቃላችሁ በእኔ ላይ ድፍረት ሆኗል ያለው። ግን ማን መልክተኛ ያደረጋችሁ? ምን ለምን እንዳረኩ በምን ታውቃላችሁ? እና አንዳንዴ ለቅሶ የደረሰበት ድንገት አደጋ ቤተሰቡን ያጣ ወይ እንደዚህ የሆነ ምናምን ሲሆን እንዲያደርገው እኮ እንዲህ ብሎ ነው አይባልም። አብሮ ማዘን፣
ሀዘናቸውን መጋራት፣ እንዲያዝኑ ስፔስ መስጠት፣ ፋሲሊቴት ማድረግ እንደው ቢያንስ ቤቱን ማጽዳት፣ ሌላ የሚያስፈልግ ነገር ካለ የማይሰራ አምፖል ካለ እሱ መቀየር ይሻላል። ልክ ነው። ሩም መስጠት ማለት እሱ ይሄም እርዳታ ነው። አታልቅሱ የሚሉትስ በጣም በጣም ብዙ ሰው እንዳይወጣለት ሀዘኑ እንዳይወጣለት የሚያደርግ እንደ ድሮ እኮ በሀገራችንም አልቃሽ ነበር። አስለቃሾች ሰዎች ነበሩ ተቀጥረው በጣም በሚያራራ ግጥም። አሁንም በገጠሩ ኢትዮጵያ አለ። እኛ እዚህ ሰልጥነን ነው ግን ሰልጥነን ይኸውልህ እናንተ እንጀራ ከፈት እንዴት ምንድን ነው በደንብ ያላለቀሰ ሰው ቴራፒ ብሎ ይመጣል አንቺ። በገጠሩ ግን በጣም በሚገርም ሁኔታ በግጥም ፎክሎር ፔፐሮች ብታይ በጣም የሚገራርሙ ግጥሞች በማታውቂው ነገር የሰውየውን ጉዳይ እንድታለቅሽበት የሚያደርግ ቀረርቶ ምንድን ነው ያመጣው? የጦርነት ትራውማን እኮ እንትን ለማድረግ ነው ማለት ከጦር መልስ በጣም ትልቅ ትራውማቲክ ኤክስፒሪየንስ አድርገው ነው የሚመጡት። ጦርነት የሚጀምረው ጦርነት ሲያልቅ ነው ይባላል። ልክ እንዳለቀ የሚጀምር አለ። አንደኛ ወታደሩ ከጦርነት ሲመለስ ሌላ ሰው ሆኖ ሊመለስ የሚችልበት እድል አለ። ብዙ መከራ አለ። ብዙ ነገር አይቷል። ብዙ አሰቃቂ ነገር ያንን አይረሳም። ቀረርቶ የሚባለው ነገር ነው አንዱ መንገድ። ለቅሶም ላይ ልብስ እያወጡ መጽሐፍ ቅዱስ ላይ የምትለብሰውን ልብስ ይዘው ሲያለቅሱ ነበር ይላል። ፎቶ ስለሌለ በድሮ ጊዜ እንግዲህ እቃቸውን ልብሳቸውን ነው ይዘን ልናለቅስ። ከዛ ስለዛ ሰው አሁን እናንተም በሳይኮሎጂ ምክር ስጡ ስትባሉ ስለሞተው ሰው ታቡ እንዲደረግ አይደለም ማለት እንዲወራ ሜሞሪ በቃ መጽሐፍ ቅዱስ ይህንን ነው ሲያደርግ የነበረው። እንዴት አይነት ሰው ነበረ? ስለ ወዳጄ ስለ ዮናታን ቅኔ ይቀኛለሁ ይላል ዳዊት። የሙሾ ቅኔ ስለ ሳኦል እንዴት ያሉ ያማሩ ነበሩ፣ ጀግኖች ነበሩ ብሎ ያሞግሳቸዋል። በዛ ሙገሳ ውስጥ እያደረገ ያለው ምንድን ነው? ትራውማውን እያጠፋ ነው ማለት ነው። እና በለቅሶ ውስጥ በሀዘን ውስጥ እያንዳንዱ የሚደረገው ሰውየውን በደንብ እንድናስታውስ ቤተሰብ ተሰብስቦ እንዲያወራው ወሬ ይቀይራሉ ሰዎች። አሁን ስለሞተው ሰው ሲነሳ ወሬ ወደ ሌላ ነገር፣ በተለይ ልጆች ላይ የሚፈጸም በደል ልነግርሽ አልችልም። ህፃናት አንደኛ እንዳይነገራቸው ይባላል። ሌላ ሰው ቤት ይላካሉ። እኔ ትዝ ይለኛል አጎቴ ሞቶ የእናቴ ወንድም የሆነ ሰው ቤት ሄደን 15 ቀን ቆይተን መተናል። በጣም ለልጅ አይነገርም ተብሎ ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው ነገ ይመጣል። ልጆቹን ማሰቃየት ማለት ነው። በትክክል ነግረናቸው መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው የምንለው። ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንኑ ኤክስፕላኔሽን ነግሮ አልቅሰው ጮኸው ከዛ በኋላ እንደኛ ይሆናሉ። ቁርጣቸውን ያውቃሉ። ህፃናትን እናሰቃያለን። በጣም ፕሮቴክት ያደረገ ስለሚመስለው በትክክል መሰናበት እንዲችሉ አናደርግም። በትክክል እኛ የምናገኘው ሪሊፍ እንዲያገኙ እድል አንሰጥም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም። አንዳንዴ በቃ እና ማገዝ፣ ቦታውን ቤቱን መጥረግ ምናምን ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ማለት ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው የተሻለ ዲስትራክሽን። ስለዛም ሰው ሊሆን ይችላል እኮ ትዝታው። ሌላ ያኛው ግን ዲስትራክሽኑ ምንድን ነው? እሱ ወደ አምላኩ ነው ሄደው እኛንን እንጂ በቃ ለራስህ ዘንድ ታው ስለሱ አታስብ የሚሉት አይነቶች ስትሰማቸው አጽናኝ ናቸው፣ ግን ስለሱ አታስብ የሚሉም ናቸው። እሱ አይረዳም ነው። ስፔስ መፍጠር ያልከውን በጣም ነው የወደድኩት። በጣም አሁን ሀዘን ላይ ሲሆን ሰው ሁሉ ነገር ነው የሚጨልምበት። ድንገት ነው ጠብቀኸው ምናምን ተዘጋጅተው ይመጣ ነገር አይደለም እና በጣም ብዙ እንረዳባቸው የምንችልባቸው መንገዶች አሉ። እንዳልከው ቤቱን ማዘጋጀት ሊሆን ይችላል፣ የቀብር ስነስርዓቱን ማዘጋጀት ሊሆን ይችላል። በጣም ብዙ የሚረዳበት ሁኔታ አለና ሰው እዛ ጋር ቢያዘጋጅ ያንን ስፔስ ለሰውየው ለሀዘን ለሚያዝነው ስለ ቤቱ ማሰብ እንዲያቆም ለቅሶ እስኪያልቅ ድረስ ፎከስ እንዲያደርግ በቃ ዝም ብሎ አርፎ እንዲያዝን ምን ተበላ ምን ተደረገ የሚለው ይሄ ራሱ ትልቅ ነገር በጣም ትልቅ ነው። ከአሁን በኋላ ሰዎች እንደዛ እንደሚያደርጉ ያው እድር እንደዚህ አይነት እንትኖች ያደርጋሉ። በጣም እሱ እንደ ጓደኛም በተለይ አሁን እኛ ያንገር ጀነሬሽን ነን እሱ ነገር የማይገባን እና የሚገርምሽ እናት አባቶቻችን በጣም ጂኒየስ ናቸው ማለት
በዲፎልት እንደዚህ አይደረግም ይሉሽ። አንዳንዱ እኛ አንብበን ተምረን ምናምን የገባንን ነገር ነውር ነው ይሉሽ። በቃ ይሄ ነው ዊዝደም የሚባለው። ኖሌጅ እና ዊዝደም ልዩነቱ ይሄ ነው። ኖሌጅ ምናምን አጥንተን አንብበን ተምረን ምናምን የምናገኘው፣ ዊዝደም ግን በቃ እንዴት ነው እንትን ውስጥ ገንዳ ውስጥ መዋኘትና ውቅያኖስ ውስጥ መዋኘት ማለት ነው ልዩነቱ። ዊዝደም ውቅያኖስ ነው፣ እኛ ገንዳ ውስጥ ነው የሚዋኝ። እናት አባቶቻችን አረጋውያኑ በተለይ እንደዚህ ነው የሚሆነው ካሉ አሉ ገብቷቸዋል፣ ከህይወት ተምረዋል ምን እንደሚያመጣ በጣም በቀላሉ። እኛ አሁን እንደዚህ ዲስከስ የምናደርገው መከራ አይተን ፖድካስት እኮ ለእነሱ ነው መሆን ያለበት። ብዙ ነገር ይሉሻል፣ ቢመጡ ብዙ ነገር ያካፍሉናል። ዴፊኒትሊ ልክ ነህ። የለቅሶ ስርዓታችን ሞደርን እየሆነ ነው ብለህ ታስባለህ? ሰው ማልቀሱ የሚከለከለው በዝምታ አንዳንድ ለቅሶች አጋጥሞኝ አይቻለሁ እና ይለያል ድባቡ ራሱ። በቃ ማልቀስ ነውር የሚመስልበት ዝም ብለህ በልተህ ጠጥተህ የምትወጣበት አይነት ነገር ሞደርኒቲ። በኋላ ግን እንዳልከው ደግሞ ስራ ለእናንተ ከፈተ ብለህ አማኝ እንጂ ያ ሰው ግን ሲነሳ ሰው ሲበተን ዞሮ ዞሮ ሀዘኑን ለመጀመር ወደኛ ይመጣል። ግን ፈረንጆቹ ይኸውልሽ አሁን ፈረንጆቹ ነው መቼስ የቀዳ ነው ከጥቁር ልብሷ ጀምሮ ከሌላውም ነገር ምናምን አብዛኛው ይሄ ቀነስ ያለ ሀዘን ከነጮቹ የቀዳ ነው። ነጮቹ ብዙ ባያለቅሱ ከዛ በፊት ብዙም ፍቅር የላቸው እውነት ለመናገር እንዲህ ትስስር ያለ እንትን የላቸው። ገና ልጅ እኮ አመት እስኪሞላው እኮ አይታገሱም ለብቻው ክፍል ሲሰጡት። ስለዚህ በጣም ሴፓሬትድ የሆነ ላይፍ ነው። ዘግቶ በል ማህበረሰብ የሚባል አይነት ነው ህይወታቸው፣ አኗኗራቸው። አብረው እየበሉ እየጠጡ አይነት አይደለም። በጣም ኢንዲቪጁዋሊስቲክ ነው አፕሮቹ፣ አኗኗራቸው ከመጀመሪያው። ስለዚህ ለቅሶ ግልግል ነው አይነት፣ ቶሎ ቀብሬ ልገላገል አይነት እና እዛው ማታውን ፓርቲ የሚያደርጉበት አይነት ነገር እና ስንቀዳ ወይ እንደነሱ ሙሉ የተለያየ ህይወት ኖሮን ቢሆን ኖሮ ብዙ አይጎዳንም ነበር። እንደ ማህበረሰብ ተሳስረን አንዱ ከአንዱ ጋር እንደዚህ ሆኖ ኖሮ ለቅሶ ላይ ፈረንጅ ልሁን ስትል ሀዘኑ ፈረንጅ መሆን ያቅተዋል። እና በጣም ከባድ የሚሆነው እሱ ይመስላል። በጣም ባይዘው ስለ ሞት ውልደት ነው በቤተክርስቲያን እንደዛ ነው የሚተረጎመው። ወይ በርዝዴይ ፎር ኢተርናል ላይፍ ወይም ለዛኛው ህይወት ተወለድክ ወደዛኛው ህይወት ነው። እንግዲህ እዛ ስንሄድ የምናከብረው በርዝዴይ ሞትንበትን ቀን ይሆናል አናውቅም። እዚህ ባለነው ሆነን ግን ስናየው ከባድ መስሎ ይሰማናል እንጂ የአንድ ትልቅ ቻፕተር ዘላለማዊ ቻፕተር የሚከፈትበት ነው የማያልቅ ሊሆ። ኦኬ ስለ ህልም ሳይኮሎጂ ላይ ስለ ህልም ሰፋ ያለ ቦታ ሰጥተው ያጠኑ ሰዎች አሉ። ከነዛ ውስጥ በጣም የሚታወቀው ሲግመንድ ፍሮይድ ነው። ህልም የሌሎች ነገሮች ኢንተርፕሪቴሽኖች ናቸው ወይም ትርጓሜዎች ናቸው ብሎ ያምናል። እሱን ለብቻው ወደ ጎን እናስቀምጠውና በእኛ ማህበረሰብ ውስጥም ህልም በጣም ከፍተኛ ቦታ ከሚሰጣቸው ነገሮች እንደሆነ አውቃለሁኝ። ሰዎች ህልም ሲያዩ በነጋታው ለማስፈታት ይሞክራሉ። እንደዚህ አይቼ እንደዚህ ሆኖ ምን ልሆን ነው ወይ ምን ማለት ነው የሚለውን ነገር ለማወቅ በጣም ይጥራሉ። እና ከመንፈሳዊነት አንጻር ልታየው ትችላለህ። አይዶ ነው ምንድን ነው ስለ ህልም ያለው አረዳድ? ህልሞች ሁላ ትክክል ናቸው ወይ? ስለኛ ህይወትስ የሆነ ነገር ፕሪዲክት ማድረግ ይችላሉ ወይ? እንደዚሁም ደግሞ ከራእይና ከቅዠት ጋር ህልም ይመሳሰላል ወይስ ይለያያል? ምን ትለኛለህ እዚህ ላይ?